ቤትን ቤት ሊያስመስል የሚችለው ነገር የፈርኒቸር ውጤት ነው። በተለይ ሳሎኑ ላይ ሶፋ ወይም ማረቢያ መጅልስ ከሌለ፣ እንዲሁም አልጋ ቤቱ ደግሞ የሚያምር ቁም ሳጥን ከናልጋው ከሌለው፣ ኪችን ወገባ ሲሉ ደግሞ እጅግ ያማረ ኪችን ካቢኔት ካልተሟላለት ብዙ ነገር ተጓሏል ማለት ነው። እንዲሁም ለኑሮ ምቹ ሊሆን አይችልም። ሰላም በመላው ዓለም የምትገኙ የጓደኛሞች ፈርኒቸር ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ከመጀመራችሁ ሰብስክራይብ በማድረግ እንዲሁም ሼር በማድረግ የደወል ምልክቷን በመጫን ቪዲዮዎቻችን ለሌሎች እንዲደርሱ እንድታደርጉልን በአክብሮት እንጠይቃለን። ዛሬም እንግዲህ እጅግ ዘመናዊ የሆኑ የፈርኒቸር ውጤቶችን ይዘን ብቅ ብለናል። እነዚህን የፈርኒቸር ውጤቶች እንግዲህ ከጓደኛሞች ፈርኒቸር ከመካነ ሰላም ከተማ እጅግ ባማረ በታማኝነት በጥራት እንደዚህ ውብ አድርጎ እየሰራ ይገኛል። እናንተም በ0919435151 ጓደኛሞች ፈርኒቸርን በየትኛውም ሰዓት ደውላችሁ እንዲሁም በቴሌግራም በዋትሳፕ በኢሞ በተለያዩ ሶሻል ሚዲያዎች ላይ ታገኙናላችሁ። አናግሩን። እኛም እጅግ ውበትና ጥራት ያላቸውን የፈርኒቸር ውጤቶችን ሰርተን ስናቀርብ ትልቅ ደስታ ይሰማናል። እዚህ ጋር የምትመለከቱት በጣም ግርማ ሞገስ ያለው ሶፋ ነው። እንግዲህ ይሄንን ሶፋ ጓደኛሞች ፈርኒቸር ውበቱን ግርማ ሞገሱን ጨምሮበት የእጅ ስራችሁን ውጤት እንደዚህ አሳምረነዋል። እንደምትወዱት ተስፋ እናደርጋለን። እነዚህን ውብ ዘመናዊ የሆኑ ሶፋዎችን ከጓደኛሞች ፈርኒቸር በጥራትና በታማኝነት ሰርተን እያቀረብን እንገኛለን። እዚህ ጋር የምግብ ጠረጴዛ አለች። እንዲሁም ሶፋው እንደምትመለከቱት መሀል ላይ ሌዘር አለው። ስፖንጁ በአንደኛ ደረጃ ነው። እህታችን እንግዲህ አረብ ሀገር ሆና ነው ይሄን ያዘዘችን። እኛም በጥራት ቆንጆ አድርገን ሰርተንላታል። እንደምትወደው ተስፋ እናደርጋለን። እናንተም ደግሞ ይሄንን ቪዲዮ አይታችሁ ዝም እንደማትሉ ተስፋ እናደርጋለን። ለሌሎች ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ እይታችን ከፍ እንዲል እንድታደርጉልን እንፈልጋለን። እዚህ ጋር የምትመለከቱት ባለ 30 ቲክነስ አረቢያ መጅሊስ ነው። ገና እየተሰራ ያለ ነው። ተኪያዎችና ፍራሾች ምንድነው ትራሶች ይቀሩታል። ሌላው ነገር እያላለቀ ነው። በዚህ መልክ ጨራርሰነዋል። ይሄንንም እንግዲህ እህታችን አረብ ሀገር ላይ ሆና ነው ያዘዘችን። እኛም እንደዚህ ውብ አድርገን ሰርተንላታል። ቤቷ ሲገባ ደግሞ ሙሉ ቪዲዮውን ቀርጸን እናሳያችኋለን። እንደምትወዱት ተስፋ እናደርጋለን። እሷም ይሄን ስራ እንደምትወደው ተስፋ እናደርጋለን። እነዚህን ስራዎቻችንን እንግዲህ እያዩ ዝም ማለት ተገቢ አይደለም። እዚህ ጋር የምትመለከቱት ደግሞ አልጋና ቁም ሳጥን ነው። አልጋው ገና አላለቀም። እንደዚሁ ሌዘር ይቀረዋል። ቁም ሳጥኑ አልቋል። መሀል ላይ የልብስ መሳቀያ አለው። 2 መሳቢያ አለው። እንሁም ዳርና ዳር ደግሞ የልብስ መተርተሪያ ነው። እዚህ ጋር የምትመለከቷት ደግሞ ቲቪ ስታንድ ናት። በጣም ግርማ ሞገስ ያላት ቲቪ ስታንድ ናት። 2 አገልግሎት ነው የምትሰጠው። ቲቪ ስታንዷ እቃም ትይዛለች፣ እንዲሁም ቴሌቪዥንም ታስቀምጣለች። መሳቢያዎች አሏት። ሁሉ ነገር የተሟላላት ናት። 2 አገልግሎት የምትሰጥ እንደ ቲቪ ስታንድም እንደ ቡፌም የምታገለግል ናት ማለት ነው። እነዚህን ውብ እቃዎች እንግዲህ እጅግ ጥራትና ውበት ባለው መንገድ እየሰራ እንገኛለን። ብዙ ጊዜ የዋጋ ሁኔታ ትጠይቁኛላችሁ። የዋጋ ሁኔታ ቋሚ ስላልሆነ ነው። ምክንያቱም ዛሬ ላይ የተናገርነው ዋጋ ከዛሬ ወር ከ2 ወር ከ3 ወር በኋላ ከ6 ወር በኋላ ልዩነት ሊፈጠር ይችላል። የዋጋ መጨመር ሊኖር ይችላል። በዛ ሁኔታ እንጂ ዋጋ ላለመናገር ፈልገን አይደለም። በውስጥ መስመር ገብታችሁ አናግሩን። በየትኛውም ሰዓት ዋጋ ለመናገር